ዛሬ ደግሞ የምናየው በቀላሉ በቤት ውስጥ እንዴት እግራችንን እንከባከባለን የሚለውን ነው። እንግዲህ በቀላሉ በቤት ውስጥ እግራችንን ስንከባከብ የሞቀ ውሃ ያስፈልገናል። ለፀጉራችን የምንጠቀመውም ሊሆን ይችላል። ማንኛውንም ሻምፖ የሞቀ ውሃ እስከጨመርን በኋላ እግሮቻችንን መዘፍዘፍ ነው። እግሮቻችንን ከመዘፍዘፋችን በፊት ግን ጥፍር ካለን ጥፍሮቻችንን መቆረጥ ማስተካከል። ጥፍራችን ቆሻሻ ካለ ጥፍራችንን ባንቆረጠው ራሱ ጥፍራችን ውስጥ ያሉትን ቆሻሻዎች ማጽዳት፣ መሞረድ። መጀመሪያ ጥፍራችንን እንደዛ በደንብ ካስተካከልን በኋላ ነው ወደ ውሃው የምንገባው ማለት ነው። ውሃ ውስጥ ከተጨመረ በኋላ ዘፍዘፋችሁት ለ10 ይሆናል ለ15 ደቂቃ ውሃው ሳይቀዘቅዝባችሁ ሌላ ውሃ እየጨመራችሁም ሊሆን ይችላል። እንደዛ እያደረጋችሁ ትዘፈዝፉታላችሁ ማለት ነው። በሞቀ ውሃ መዘፍዘፋችሁ ጥቅሙ ምንድነው? ዴድ ስኪናችን ከላዩ ላይ እንዲነሳ ያደርጋል። የሞቱ ቆዳዎቻችንን ከተረከዞቻችን ላይ እንዲነሳ ያደርግልናል ማለት ነው። ከዛ ማንኛውም የእግራችሁ መፈቅፈቂያ ካላችሁ እንደዚህ ቪዲዮ ላይ እንደምታዩት በእሱ በደንብ መፈቅፈቅ። ይሄ ምንድነው? በውሃው መጀመሪያ በደንብ ከራሰ በኋላ ዴድ ስኪኑ በደንብ ከተነሳ በኋላ ነው የምትፍቁት ማለት ነው። ከዛ እንደዚህ ካደረጋችሁ በኋላ ደግሞ ቤት ውስጥ በሚገኝ ቀላል ማስክ፣ ማንኛውም ማስክ የምትፈልጉትን ማስክ መስራት ትችላላችሁ። ከዚህ በፊትም ፔጄ ላይ ስለ ማስክ አሰራር አድርጌላችኋለሁ፣ እሱን ማየት ትችላላችሁ። ይሄ ግን በቃ ቡና፣ ማርና ኮኮናት ነው ውስጡ ያለው እና ስኳር። እንደዚህ አድርጌ በደንብ ከቀባሁትና ካሸሁት በኋላ ስቲም እንዲሆን በላስቲክ አስረዋለሁ ማለት ነው። እንዲህ በላስቲክ ካሰርኩት በኋላ በደንብ ስቲም ይሆናል። ከዛ ውሃችሁን ከቀየራችሁ በኋላ ስቲም የሆነውን ከላዩ ላይ ምንድነው ላስቲኩን ታነሱታላችሁ። በጣም ሪፍሬሽ ነው የሚያደርገው እግራችሁ፣ ለስላሴው ምኑ በጣም የተለየ ነው። ብዙ ወጪ ሳታውጩ ይህንን ብቻ በቤታችሁ ውስጥ ማድረግ ትችላላችሁ። እና ውዶቼ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ማንኛውም እንዲሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ መጻፍ እንዳትረሱ። ይሄኛው ደግሞ ማስክ ነው፣ ይሄም ሌላ ማስክ ነው። ይሄኛው ደግሞ በእርጎና በሩዝ ነው ያዘጋጀሁት። በዛኛው ማስክ ብቻ ማብቃት ትችላላችሁ፣ ግን እኔ በሰዓቱ ስለነበረኝ ይህንንም ጨመርኩበት ማለት ነው። መጨመራችሁ ደግሞ የተሻለ ያደርገዋል እንጂ ያው ጉዳት የለውም ማለት ነው። እንደዚህ ደግሞ በእርሱ በደንብ እሽት ካረኩት በኋላ ደግሞ ታጠበዋለሁ ማለት ነው። እንደዚህ ሙልጭ አድርጋችሁ ከላዩ ላይ በደንብ መታጠብ አለባችሁ። ሽታው እንዳይኖር፣ የማስኮቹ ሽታ እንዳይኖሩ በደንብ ከላያችሁ ላይ በደንብ ታጠቡት። እኔ መጨረሻ ላይ በገላ መታሻ አድርጌ በሻምፖ አድርጌ አንዴ ደግሜዋለሁ። እንደምታዩት እግሬ በጣም ውብ ሆኗል። ለስላሴው ዴድ ስኪኑ ከላዩ ላይ ተነስቷል። ምንም የለም። በጣም ነው የሚለሰልሰው፣ በጣም ነው የሚያምረው። እና እንደዚሁ እንደሆነ ምንድነው የምናደርገው? እንደዚህ እንክብካቤያችንን ካደረገን በኋላ ደግሞ ትንሽ በደንብም ሳይደርቅ እርጥብነቱ እንዳለ ሆኖ ኦይል መጀመሪያ እግሮቻችን ላይ እናደርጋለን። ምክንያቱም ይሄ ለስላሴውን ይዞ እንዲቆይ ያደርገዋል እግራችን ማለት ነው። በመጀመሪያ የፈለጋችሁትን ኦይል እናንተ የሚስማማችሁትን ቤቢ ኦይሎችም ሊሆን ይችላል፣ የገላ ኦይሎችም ሊሆኑ ይችላሉ። ቤታችሁ ውስጥ ባለ በማንኛውም ኦይል እግራችሁን በደንብ ካሻችሁት በኋላ እንደዚህ ማሸቱ ጥሩነቱ ምንድነው? ወደ ውስጥ እንዲገባ ያደርገዋል። ስለዚህ እግራችሁ እንደዚህ በደንብ እሹት። እንደዚህ አይነት ማንኛውም እንክብካቤ በቤት ውስጥ ያሉ እንክብካቤዎችን የተለያዩ ቪዲዮዎችን እንሰራለን። እናንተ ብቻ ሰብስክራይብ ማድረጋችሁንና ኮሜንት መጻፋችሁን እንዳትረሱ። እዚህ ጋር እኔ ሎሽን ተጠቅሜያለሁ። ሎሽን መጠቀማችሁ በጣም አሪፍ ነው። እኔ በጣም አሪፍ ሆኖ ስላገኘሁት ማንኛውም ያላችሁ ሎሽን ተጠቅሟችሁ በዚህ በኦይሉ ላይ ደግሞ ድጋሚ ሎሽን በደንብ ተቀብታችሁ ሎሽን እንዲነጭ ሲሆን ይተዋል ብላችሁ አትተውት። እስኪጠፋ ድረስ እሹት። ማሸታችሁ ጥሩ ነው የሚሆነው። እንግዲህ እንደዚህ አምሮበታል፣ ለስልሷል። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር ለምታደርጉትን በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ባይ ባይ።